ወደ መታጠቢያ ቤት መሄድ ፈልጌ ነበር። መታጠቢያ ቤቱን አሳየኝ። ፊቴን ተጣጥቤና አፌን ተጉመጥምጬ ስመለስ መጽሐፈ ዳንኤል፣ ኮሎኔል ታሪኩ ወልዳይ፣ ኮሎኔል በትሩ ተሰማና ሌሎች የማላውቃቸው 3 ሰዎች እንግዳ ማረፊያ ክፍል ውስጥ ተደርድረው ጠበቁኝ። መጽሐፈ ያስቃቸው ነበር። ምናልባት ስለተባበሩት መንግስታት ስብሰባዎች የሚፈጥረውን ቀልድ እየነገራቸው ይሆናል የሚያስቃቸው። ሁሉ ጊዜ ስለተባበሩት መንግስታት ይቀልዳል። አንድ በአንድ ሰላም አልኳቸው። ሁሉም ሴኮ ውስኪ በበረዶ ይዘዋል። ጥም አቃጠለኝ። እንግዳ ቤቱ መቼም መለስተኛ ቤተ መንግስት ይመስላል። ለመርገጥ የሚያሳዝን ቀይ የፋርስ ምንጣፍ፣ ትልልቅ ሰማያዊ ክሪስታል ቫዞች፣ ከክሪስታል የተሰራ ሻንድሌር መብራት፣ ግማሽ ብርጭቆ ሴኮ ውስኪ በበረዶ ይዤ ወደ ሰለሞን በትረ ጊዮርጊስ ጠጋ አልኩና እንግዳ ቤቱ ነው አልኩት። ካለ ኮሎኔል ታሪኩ ወልዳይ ሌላ ወንበዴ የሚመስል ሰው የለም። ይመጣል ወዳጄን ይዤ ካልመጣሁ ብሎ ነው የዘገየው። ወንድ ወይስ ሴት? ሴት። ካሁኑ ሰላማዊ ኑሮ ጀምሯል። ስዕላይ እንደ ሰይጣን ፈጣን ነው። ይገርማል። ደሞ ደፋር። ከድሮ ጀምሮ ነው ማውቀው። ከፈሱ የተጣላ ሰይጣን ቢኖር እሱ ነው። ቶሎ ይቆጣል አለ። ደህና ሐማሴን ነው በለኛ። አይምሰል። ሐማሴን የሚባለው ሁሉ ቶሎ የሚቆጣና የሚበርድ የሚሰማውን ፊት ለፊት የሚናገር ይመስለናል። እንደሱ አይደለም። የብዙዎቹን ልብ ማወቅ ያስቸግራል። በተለይ አሁን ቅድም እንዳልኩ አብዛኛው ተጠራጣሪ ሆኗል። እንዳለኝ 3 ወጣቶች ከውጪ ተከታትለው ገቡ። አውቃቸዋለሁ። በቴሌቪዥን ኢንተርቪው አድርጌያቸዋለሁ። ቀደም ሲል ከበረሃ የተመለሱ የሻዕቢያና የጀብሃ አባሎች ናቸው። መቼ ይሁን ኢንተርቪው ያደረኳቸው? ከ1 ዓመት በፊት። 1 ዓመት ተኩል። ቀኑን ረሳሁት። ነገር መርሳት ጀምሬያለሁ። ነገር መርሳት ለጋዜጠኛ መጥፎ ምልክት ነው። እድሜ እየጨመረ ሲሄድ ዝርዝር ነገር እየተረሳ አጠቃላዩ ነገር ብቻ እየታወሰ ይሄዳል በል። ግን ደግነቱ የበረሃኞቹን ስምና ስራ አልረሳሁም። ፍትዊ በርሄ ወይም ወዲ በርሄ የጀብሃ ሐልዋ ሳውራ ዋና ጸሐፊና የዚሁ ድርጅት ማዕከላዊ ኮሚቴ አባል ነበር። ቁመቱ ዘለግ ያለ መልከ መልካም ወጣት ነው። ዘርአይ ወዲ አለቃም እንደዚሁ የጀብሃ ፖለቲካ ትምህርት ቤት ዳይሬክተር ነበር። መካከለኛ ቁመት ያለው ጠይም ቀጭን ወጣት ነው። አይናፋር ይመስላል። ሰው ቀና ብሎ ያይ። መስፍን ጽሩ የተባለው ቀጭን ብልጣብልጥ ነው። ጨዋታና ሳቅ ያበዛል። መስፍን ጽሩ የሻዕቢያ ሐልዋ ሳውራ ቀንደኛ አባል ነበር። 3ቱም ጮሌ አራዳዎች ነው የሚመስሉት ሲያዩዋቸው። በረኸኞች የነበሩ አይመስሉም። ለመሆኑ በረኸኛ ምን ይመስላል? በረኸኞች ከሰዎች የተለየ ልዩ ፍጡር መስለው በአይነ ህሊናዬ ለምን እንደሚታዩኝ አይገባኝ። እነርሱም አልዘነጉኝም። 3ቱንም የእጅ ሰላምታ ሰጠኋቸው። ተነፋፍቀው እንደቆዩ ሰዎች ተቃቀፍን። ፍትዊ በርሄ ወይም ወዲ በርሄ የጀብሃ ሐልዋ ሳውራ ዋና ጸሐፊና የዚሁ ድርጅት ማዕከላዊ ኮሚቴ አባል ነበር። ቁመቱ ዘለግ ያለ መልከ መልካም ወጣት ነው። ዘርአይ ወዲ አለቃም እንደዚሁ የጀብሃ ፖለቲካ ትምህርት ቤት ዳይሬክተር ነበር። መካከለኛ ቁመት ያለው ጠይም ቀጭን ወጣት ነው። አይናፋር ይመስላል። ሰው ቀና ብሎ ያይም። መስፍን ጽሩ የተባለው ቀጭን ብልጣብልጥ ነው። ጨዋታና ሳቅ ያበዛል። መስፍን ጽሩ የሻዕቢያ ሐልዋ ሳውራ ቀንደኛ አባል ነበር። 3ቱም ጮሌ አራዳዎች ነው የሚመስሉት ሲያዩዋቸው። በረኸኞች የነበሩ አይመስሉም። ለመሆኑ በረኸኛ ምን ይመስላል? በረኸኞች ከሰዎች የተለየ ልዩ ፍጡር መስለው በአይነ ህሊናዬ ለምን እንደሚታዩኝ አይገባኝ። እነርሱም አልዘነጉኝም። 3ቱንም የእጅ ሰላምታ ሰጠኋቸው። ተነፋፍቀው እንደቆዩ ሰዎች ተቃቀፍን። ትተዋወቃላችሁ ለካ አለ ሰለሞን። በጣም እንጂ በቲቪ ኢንተርቪው አድርጌያቸዋለሁ አልኩትና ወደ 3ቱ መለስ ብዬ እንዳስቸገርኳችሁ ተስፋ አድርጋለሁ አልኩ። ጥሩ ነበር አለ ፍትዊ። ፈገግታው ደስ ይላል። ብዙን የተናገራችሁት እናንተ ነበራችሁ፣ ግን ጥሩ ፕሮግራም ነበር አልኩ። ዝነኞች አድርጎናል አለ ዘርአይ ወዲ አለቃ። አገሩን ነቅንቃችሁት ነበር አልኳቸው።
አሁን ግን የስዕላይ በራሂ ዜና ያጠላብናል። እኛ ያለፈ ያረጀ ታሪክ ሆነናል አለ መስፍን ጽሩ። ሞቅ ብሎታል። ፍትዊ በርሄም ሞቅ ያለው ይመስላል። ከመምጣታቸው በፊት ሲቀመቅሙ የነበሩ ይመስላሉ። ኮሎኔል ታሪኩ ወልዳይ መጥቶ ተቀላቀላቸው። እህሳ ሚስተር ቲቪ አለኝ መጽሐፈ ዳንኤል። ከበረኸኞቹና ከኮሎኔል ታሪኩ ጋር መሆን ፈልጌ ነበር። ሲዋጉ የነበሩ ሰዎች ምን እንደሚባባሉ ለመስማት። መቼም አስቂኝ ነው። ታዲያስ ሚስተር ኢኮኖሚ አልኩት። ምን ወሬ አለ አለኝ። የኤሌክትሪክ ብርሃን ያረፈበት መላጣው ያብለጨልጫል። መነጽሩም ብርሃን መልሶ ይፈነጥቃል። ትናንሽ አይኖቹ ይቁለጨልጫሉ። ተንኮል የሚሰሩና የሚያዩ ይመስላሉ። አብረን ነው ያልነው፣ የኔኑ ያህል ታውቃለህ አልኩት። ከእናንተ ጋዜጠኞች እኮ ተራው ህዝብ ይበልጥ ያውቃል አለና ምጸታዊ ሳቁን ለቀቀው። በግድ የሚስቅ ነው የሚመስለው። ሲስቅ ሰውነቱ ሁሉ አብሮ ይርገፈገፋል። እንዴት አልኩት። ሰው አፍ ላይ ማይክሮፎን ደቅናችሁ ምን ያስባሉ የሚያክሉት ተጨማሪ ሐሳብ አለዎት ከማለት ሌላ ምን ታውቃላችሁ? እና ደግሞ የሰው ሐሳብ ቀመታችሁ የራሳችሁ ሐሳብ አስመስላችሁ ማቅረብ። የሚሰጧችሁን ሐሳብ እንኳን በትክክል ብታቀርቡ ጥሩ ነበር። የነካችሁትን ሐሳብ ሁሉ ታበላሻላችሁ። ጆርናሊዝም እንዲህ ከሆነ በሩቅ አለ። ያው የተለመደ ብዙ ሰዎች በጋዜጠኞች ላይ የሚሰነዝሩት ሂስ ነበር። ግምት አልሰጠሁትም። አንድ ቃል ለምን ተለወጠብኝ በማለት የሚያኮርፉና የሚናደዱ ሰዎች ሞልተዋል። ግጥም፣ ስድብም ሆነ ሙገሳ ተቀብሎ እንደሚያስተጋባ የጠጅ ቤት አዝማሪ ጋዜጠኞችን መመልከት መቼ ይቀር ይሆን? አባቴ ይሙት፣ አንዳንዴ ሳስበው ጋዜጠኛ መሆኔ ወይም መባሌ ያናድደኛል። የነገሩትን መልሶ የሚያስተጋባ የገደል ማሚቱ፣ ዋሹ፣ አድርባይ፣ ጠጪ የማንባለው ነገር የለም። አገልግሎታችን እንደ ጨው ተፈልጎ በዚያው ልክ ደግሞ ተጠልቶና ተረግጦ እንዴት ይሆናል? ምን አይነት ህይወት! ምን ነው አያስጠጣ፣ ሳይወዱ ያስጎረጫል እንጂ። ከውስኬ ተጎረጨውና ጆርናሊዝም ኢዝንት ኤ ዲሲማል ሳይንስ ላይክ ኢኮኖሚክስ ሚሽን አልኩት። ተቆጣን። እንዲያው ከእናንተ ጋር ተጣልቶ የት ሊደረስ? የጠላችሁትን ሰው አፈር ድቤት አስግጣላችሁ አሉ። በሆነልን አልኩት። ኃይለኛ መሳሪያ ይዛችሁ እንዴት አይሆንላችሁ? ባታውቁት ነው እንጂ እኮ ስልጣን በእናንተ እጅ ነው አለ። መቼም በነገር አገም ጠቀም ማድረግ የተለመደ ጠባዩ ነው። ቀጠልና ስለ ዛሬው ስብሰባ ምን ታስባለህ ብሎ ጠየቀኝ። አላመነታው። ትምህርታዊ ነበር። ከፊታችን ላይ የተደቀነው ችግር አሁን በግልጽ ይታየኛል አልኩት። እውነት? ምን ነው እንዳንተ ግልጽ ሆኖ በታየኝ? ደደብ ነኝ መሰለኝ አለ። በዲፕሎማቲኮች ቋንቋ ደደብ ነህ ማለቱ ነው። በኢትዮጵያ ኤምባሲዎችና በተባበሩት መንግስታት ድርጅት ለብዙ ጊዜ ሰርተዋል። አይ ብርጭቆ አያያዝ ያሳምረዋል። እጅ ያነሳሱና አቋቋሙ ሆን ተብሎ የተጠና ነው። አለባበሱም እንደ አየሩና እንደ ሁኔታው ይለዋወጣል። ደመና የታየ እንደሆነ ካፖርታ፣ የዝናብ ጫማ፣ የአንገት ልብስ፣ ጃንጥላ የማይዘው ነገር የለም። ቤቱ ደርሼ አላውቅም፣ ግን ሰው ቤቱ ሲሄድ በር ላይ ጫማውን ሳያወልቅ ቢሞታ አያስገባም ይባላል። ከአንድ ሁለት ጊዜ ቢሮው እንዳጋጣሚ ሄጃለሁ። የሆስፒታል ቀዶ ጥገና ክፍል ምስጋኒጣ የሲጃራ አመድ ወይ ቡና ቢሮ ውስጥ ጠብ ካለ ከጎንና ጎን የቀረችው ጠጉሩ ተነስታ ትቆማለች። የሥራ ጓደኞቹ ሊያናድዱት ሲፈልጉ ቢሮ ሆነ ብለው የሄደው ጠረጴዛው ወይም ምንጣፉ ላይ ሲጃራ ይኮሰትራሉ። ያኔ ጣራ ይመታል፣ ሲጮህ ይውላል። መቼም የሰው ሥራ ሲያብጠለጥል አሳር ነው። አንድ ሥራ እንዲያርም ወይም እንዲያቃና የተሰጠው እንደሆነ ለመጣ ሁሉ ይኸውልህ የገሌን ሥራ ተመልከተው፣ ዕድል የሆኑ ሽንፍላ ሳጥብ እኖራለሁ እያለ ያሳጣል። ግን ባለሙያ ነው። ላቀረብክልኝ ምስጋና የጥፍ ድርብ ነው። አንተ ስለ ስብሰባው ምን ተሰማ ብዬ ጠየቅኩት። አየህ ጓድ አለ፣ እኔ መጽሐፍን አዳሃሪ ነው እንጂ አገር ይሸጣል የሚለኝ የለም። አዳሃሪ ቢሉኝ ደግሞ ግድ የለኝ። ይህን ምን አመጣው አልኩት። ቆይ እንጂ ጓድ፣ ምን ነው ጓድ እያልኩ በማለት ምጸታዊ ቀልዱን ጣል አደረገብኝና
20 ዓመት ስር ሰዶ የኖረ ችግር በዘመቻ አይፈታም። የኤርትራ ችግር የውስጥ ችግር ብቻ አይደለም። በውጪ በኩል ያላሰለሰ ዲፕሎማቲካዊ ጥረት፣ በውስጥ ደግሞ መሰረታዊ የኢኮኖሚ ግንባታ፣ ፖለቲካዊ ስራና መግባባትን የሚጠይቅ በዘዴና በጥበብ የሚያዝ ስራ ነው። ቀልድ አይደለም። በአንድ ወቅት ለአንድ ስራ ዘመቻና ርብርቦች ጥሩ ነው፣ ግን ልማድ ሆኖ እንዳይቀር ያሰጋል። የኤርትራ ችግር ቀላል አይደለም፣ ውስብስብ ነው። ይሄን የቆየ ችግር በዘመቻ እንፈታለን ብለን ስንረባረብ ካሁኑ ሌሎች ችግሮችን እየፈጠርን ነው። 450 ከባድ የጭነት መኪናዎች፣ 250 ሼልቶ፣ 200 ከነተሳቢያቸው ወደ ሰሜን ማዞር ከኢኮኖሚ አንጻር ምን ማለት ነው? ባጭሩ ኢኮኖሚው ተናግቷል ማለት ነው። ደግሞ አሁን የመኸር ጊዜ መሆኑን አትርሳ። ዳቦ ከሱቅ እህል ከገበያ ቢጠፋ አይገርመኝ። ያለንን መዋለ ንዋይ እዚህ አምጥተን ስናፈስ ምን የሚሆን ይመስላል? ባጭሩ የልማት ስራ ይገታል። ልማት ሲገታ አሁን ያለው ስርዓት ሰራዊት ቁጥር ይጨምራል እና ምን ይሆናል? ስርዓት ሰራዊት ይዞ ሶሻሊዝምን መገንባት እንዴት እንደሚቻል ለኔ ግልጽ አይደለም። ይሄ ዘመቻ የሚነካካው ብዙ ነገር ነው በማለት ንግግር ብጤ ያደረገልኝ። ይልቅ አሁን አናደደኝ። ስብሰባው ላይ ምን ዘጋ? ቅድም እንዲህ ብለህ አትናገርም ነበር? ማከለከለ? መድረኩ ለማንም ክፍት ነበር። ለምን ሐቀኛ አልሆንም አልኩት። ትቀልዳለህ ልበል አለኝ። ኖ ቀልዴን አይደለም፣ የምሬን ነው። ልክ ነው። ከእንዳንተ ያሉ ምሁራን የሚጠበቅና የሚፈለግ ነገር ቢኖር ግልጽነትና ሐቀኛነት። ሰውየውም ቢሆኑ አብረዋቸው ከሚሰሯቸው ሰዎች የሚጠብቁት ይህንኑ ነው፣ ግልጽነት፣ ሐቀኛነት። አብዮትም ቢሆን ማንኛውም ስራ የጥቂት ሰዎች ንቅናቄ ወይም ኃላፊነት አይደለም። አብዮቴ ወይም አገሬ የሚለው እኩል ኃላፊነትና ግዴታ አለበት። ማንም ከሌላው ያነሰ ኢትዮጵያዊ አይደለም አገሬ አብዮቴ እስካለ ድረስ። ኖ ኖ ኖ ስማኝ እንጂ አቀጣጥሎ ወደየት? ይሄ የተባበሩት መንግስታት ሸንጎ አይደለም። ምሁራን ቀና ብለው ካልተሳተፉ አስተዋጽኦ ካላደረጉ እንዴት ይሆናል? እነማን ናቸው በኃላፊነት ስራ ላይ ያሉት ማለት ብቻ አይበቃም፣ መሳተፍ ያስፈልጋል። በሀገር ጉዳይ ከዳር ቁጭ ብሎ አያገባኝም በማለት እነ ጲላጦስ እጅ መታጠብ አይቻልም። እና ጓድ የኤርትራ ችግር አንተ እንደምታየው አይደለም። በነገሩ አልተቸኮለበትም። 8 ዓመት ችግሩን ለማስታመም ተሞክሯል። የሀገራችን ኢኮኖሚ በችግሩ ምክንያት እየደማ ነው። የሀገሪቱ ጉሮሮ እየታነቀ ነው። እስክንሞት አንጠብቅም። የተከፈለው መስዋዕትነት ተከፍሎ መፍትሄው መገኘት አለበት። ከጦርነት ሌላ ቋንቋ ከማይናገሩ ወንበዴዎች ጋር ከጦርነት ቋንቋ ሌላ መናገር አያስፈልግም። የሰላም ዋጋ ደም ነው። ያንን የደም ዋጋ የሚከፍለው ህዝብ ነው። የደም ዋጋ ሊከፍሉ የሚችሉ ልጆች ያሉት ብሔር በእውነት እድለኛ ነው እያልኩ ስንጣጣበት ሰለሞን በትረ ጊዮርጊስ መጥቶ ምንድነው የምትጨቃጨቁት ብሎ ጠየቀን። የተመካከርን ይመስል ሁለታችንም በአንድነት ምንም አልነው። አይገርማችሁ አለ በእጁ ወደ ኮሎኔል ታሪኩና 3ቱ በረኸኞች እየጠቆመን። ሞቅ ያለ ጭውውት ይዘዋል። 3ቱም ወደ ላይ አንጋጠው ኮሎኔል ታሪኩን ይመለከቱ ነበር። ለደመራ የቆመ ረጅም አጣና መስሎ ይታያል። ያስገረመው ነገር ምን እንደሆነ ሁለታችንም አልገባንም። አይገርማችሁም አለ እንደገና። ትናንት በጥይት ሲደባደቡ የነበሩ ሰዎች ዛሬ አብረው እየጠጡ ሲጫወት ማየት በእውነት ያስገርማል። ፍትዊ ወዲ በርሄ ከመንደፈራ አስመራ ድረስ ያለውን አገር ሲያንቀጠቅጥ የነበረ ነው። በጊዜው ብዙ ሰዎች አስሯል፣ ገርፏል፣ ገድሏል፣ ብዙ አድምቶናል። ዘርአይ ወዲ ሐለቃ የጀብሃ ፖለቲካ ትምህርት ቤት ዳይሬክተር ሆኖ በሚሰጠው ትንታኔ ብዙ ወጣቶችን ወደ በረሃ ያሸፈተ ሰው ነው። የጀብሃ ደቡብ እዝ ኮሚሳርም ነበር። መስፍን ጽሩ በእርባን ጎሬላ ታክቲክ የሰለጠነ የሻዕቢያ ቀንደኛ ፌዳይ ነበር። ኮሎኔል ታሪኩ ከነሱ ጋር ያልተዋጋበት ቦታ የለም። እዚህ ከተማ ውስጥ የብርጭቋችን አባት ታሪኩ ባይኖር ኖሮ ይሄን አረቄ በጣሳ እንጠጣ ነበረ ነው የሚሉት። ወንበዴዎች ደቀ መሐሪን በያዙበት ጊዜ አሸዋ ጠፍቶ የጠርሙስና የብርጭቆ ፋብሪካ ስራ ቀጥ ብሎ ነበር። እሱ ነበር 2 መትረየስ ይዞ ግራና ቀኝ እየተታኮሰ አሸዋ የሚያስጭል። እሱን ለመግደል ያላደረጉት ሙከራ የለም። በእውነት እርግጥ አንዳንድ ጥፋት ደርሷል። ቢሆንም ግን እንደ ኢትዮጵያ አብዮት ወደ ሰፊ አብዮት ያለ አይመስለኝም። አንዳንዴ ሳስበው የዋሆች ነን ወይ እያልኩ ራሴን ጠይቃለሁ ካለ በኋላ ወደ እኔ ዞር ብሎ ጸግሽ በዚህ ላይ ለምን አንድ ጥሩ ፕሮግራም አሰራም አለኝ። ጥሩ ሐሳብ ነው።
እጃችሁን ከሰጣችሁ ይገርፏችኋል፣ ያሰቃዩአችኋል፣ ይገድሏችኋል እያለች ሻዕቢያ የምትነዛውን ፕሮፓጋንዳ ለመስበር ይረዳል አልኩት። አብዮትና ሰፊው ሕዝብ መሐሪ ናቸው የሚል አርዕስት ታየኝ። ግን ባይመቻቸው ነው እንጂ እነዚህ ሰዎች የሚተዩልን ይመስላል። እኔ አላምናቸው። ትናንት ሲወጉንና ሲያደሙን የቆዩ ሰዎች ዛሬ ተመልሰው ለአንድነት ቆመናል፣ ከአብዮቱ ጎን ተሰልፈናል ሲሉ አይገባኝ።